ልጅ ላሳያችሁ ነው አይን የሚሰጣውን ዘማሪ ከሱ በፊት ይሄን ላሳያችሁ ነው ይቺ ልጅ ታስታውሳታላችሁ አይደል ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን አሁን ሰርፕራይዝ ላሳይሽ ነው የአሊ በርኬ ልጅ የትና አይንስ ጨፍኝ ነይ ተመልከታ አይንስ ጨፍኝና ተራመጂ ቀስ ብለሽ ማለት ነው እሺ አዎ ቆሚ እዚህ ጋር እንዳትገልጪው አይንሽ አሁን መግለጽ ትችያለሽ አይንሽ አይዞሽ እዚህ ላይ የምታዩት የትና የት አሊ በርኬ በድሬዳዋና አካባቢ ላይ ልብስ ያጠበች የምትተዳደር አባቷ ሀገር ያቀና ድንበር የመለሰ ሀገሩን ያቆየ የጀግና ልጅ ነበረች እና ማህበራዊ ሚዲያ ላይ ዘመቻ ከፈተች በቻለችው አቅም ሰዎች እንዲረዷት እንዲያግዟት ሰዎች አየርን በነፃ አግኝተው ተነፍሱ እሷ በጤናዋ ችግር ምክንያት በመተንፈሻ አካል ነበር የምትጠቀመውና ይሄንንም ይዛ የምትንቀሳቀሰው ቀለል የሚላት ሞከረች ጣረች አቃታት ጥሪዋን ለአዶናይ ያደረገች አዶናይም ትብብር አደረገላትና እንደሌሎቹ ማንኛውም ድጋፍ እንደሚያደርጋቸው መካከል እሷንም ድጋፍ ሊያደርግላት አስተባብረላት ግለሰቦች አስተባብረው አንድ ግለሰብ አስተባብረው የመተንፈሻ አካል በጀርባ የሚታዘል እጅግ በጣም ቀላል የሆነና ብዙ የማይገኝ እንዲሁም ከውጭ የተላኩ መድኃኒቶችንም ጭምር ድጋፍ አደረጉላት አዶናይ እግዚአብሔር ያክብር እግዚአብሔር ይስጥ እኔ አንድ መልእክት አለኝ ከህንጻ ስላሴ በላይ የሚበልጥ ምን አለ ምንም የለም አይደል ለኛ ለሰዎች ህንጻ ስላሴ ማለት ሰው ነው እኛ ስለ ህንጻ ቤተክርስቲያን ነው የምንጨነቀው ምዕመኑ የሚያዋጣው ስለ ህንጻ ስላሴ ነው ስለ ህንጻ ቤተክርስቲያን ነው ካህናቱ የሚጠይቁት ስለ ህንጻ ቤተክርስቲያን ነው መዋጮ የሚጠየቀው ላይፍ ፕሮግራም ስለ ህንጻ ቤተክርስቲያን ነው ገንዘብ የሚሰበሰበው ስለ ህንጻ ነው ገንዘብ የሚሰበሰበው ስለ መሬት ነው ገንዘብ የሚሰበሰበው የሚጠየቀው የቤተክርስቲያን ማስፋፊያ ነው የግል ይዞታ መግዛት ነው ህንጻ ማደስ ነው ህንጻ ስላሴስ ኦክሲጅን መሳቢያ ቃታት አንድ ኢትዮጵያዊትስ አየር መሳቢያ ቃታት አንዲት ኦርቶዶክሳዊስ መቼ ነው ካህናቱ መቼ ነው ሀገረ ስብከቱ መቼ ነው ሊቃነ ጳጳሳቱ መቼ ነው ባለሀብቱ የሚመለከተው ልክ እንደዚህ ህንጻ ስላሴ ማለት እቺ ልጅ ነች ከአንድ የቤተክርስቲያን ግንብ በላይ ይቺ ልጅ ክርስቶስ ይፈልጋታል ከአንድ ግንብ በላይ ከአንድ ህንጻ በላይ ይቺ ልጅ ትፈልጋለች በድንኳን ቢቀደስ በህንጻ ቤት ቢቀደስ ያው ነው ለኛ ክርስቶስ ጋር ስጋ ወደሙ አንድ ነው በድንኳን ቀደሳችሁ በትልቅ በካቴድራል ቀደሳችሁ ቅዳሴው ሥርዓቱ አንድ ነው ስጋ ወደሙ አንድ ነው የትና የትን የመሰሉ በስቃይና በጣር ውስጥ የሚገኙ ወገኖቻችን ግን ማንንም ይመለከታቸው ክርስቶስ ነው የሚያያቸው አይደል ይሄ ልጅ ምክንያት ሆኖ መጣ ለየትና የት እጅግ በጣም እናመሰግናለን ማለት ምስጋና ስለሚገባ የኛን ሐሳብ ስለቀየረ ነው ይሄንን ወንድማችንን ይዩት ታቁታላችሁ ሊቀ መዘምራን ገብረ ዮሐንስ ሁላችሁም ታቁታላችሁ አይኑ እንደሌላው ሰው እንደኛ ተንቀሳቅሶ አይን የለው ነገር ግን አይል ካልሰጠውታል እሱ ግን ምላሽ ሰጠ መቼ አዶናይ መኪና ከነሹፌሩ የሚል ዘመቻ ሲከፍት እሱ ግን ምላሽ ሰጥቷል መቼ ካላችሁ ይሄን ቪዲዮ ይዩት መቼ ምላሽ ሰጠ አሁን እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩኝ ይችላሉ ግን በጣም ሰላም አለኝ ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ የማይገባኝ እንደሆነ ነው የማውቀው ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር
ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያደረገልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለኔ ትልቅ ሰላም ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ መኪና ባይኖረኝ ቤት ባይኖረኝ ቪኤት ባይኖረኝ ባልንፈላሰስ ምን ባልን በኃጢአት የተሸክሞ ያቆየኝ አምላክ ፊት አውደ ምሕረት ላይ ቆሜ እንዳገለግል ስለፈቀደልኝ አመሰግናለሁ ያለ ወንድማችን እሱ ሳይ ኃጢአተኛ ነኝ ያለ እኛ ምን መጻደቀው ማንን? እኛ እኮ ተመጻዳቂ ነን አይደል? ምን ኮፈስኛ ነን? ስነግራችሁ ቀጣይ በ9 የካቲት 9 ጾም ይገባል እና ኃጢአት የሚረግፈው በንስሐ ነው። ንስሐ ጾም ይታዘዝበታል፣ ስግደት ይታዘዝበታል፣ ከእግዚአብሔር ጋር እንታረቅበታለን፣ ስጋ ወደሙ እንቀበልበታለን በንስሐ በኋላ እና ለብረም ማን ነው አዶናይ ይሄን ወንድማችንን አይኑን አበራዋለሁ አለ። የሱ ብርሃን መደናቀፉ መጉደሉ የሆነ ነገር ማጣቱ ብቻ አይደለም። የሱ ጉርለት የኛ ጉርለት ነው። የሱን ጉርለት አይተው ሰው ስለልክለት እኔ ከሱ ጋር አብሬ ዘመቻ ከፍታለሁና አብራችሁን ትሆናላችሁ ወይ ትቀላቀላላችሁ ያለ። አዎ ሁሉም ይቀላቀላል። የጀማርካቸው እነዚህ መልካም ነገሮች በሙሉ እናበረታታለን እና ለዘማሪ ወንድማችን ይሄ ከምንም ነገር እሱ ብቻ አይደለም። በነገራችን በጣም ብዙ ኢትዮጵያውያን በጎዶሎ ነገር ውስጥ ነው ያሉት። እንዲህ የምናውቃቸው በቤተክርስቲያን አውደ ምሕረት የምናውቃቸው በዝማሪያቸው መንፈሳችንን ያነጽን ያበረታን እኛም ሰምተን ወደ ቤተክርስቲያን የተጠጋንባቸው በዝማሪዎቻቸው ያለቀስንባቸው ብዙ ወንድሞች አሉ። እግዚአብሔር ያክብርህ። ለጀመርከው ነገር መልካም ስራ ነው፣ ቀጥልበት ልል ነው።